ሶስት ሰንሰለት እንሰራለን። ከዛ ሰንሰለት ውስጥ አንድ እንሰራለን። ከዛ አራት አንድዮሽ እንሰራለን። 1 2 3 4 ልክ እንደዚህ እንሰራና ሁለትዮሽ እንሰራለን። ከዛ አንድዮሽ፣ አሁንም ሌላ አንድዮሽ፣ ከዛ ሁለትዮሽ፣ ከዛ አራት አንድዮሽ እንሰራለን። 1 2 3 4 ከዛ ቀጣይ ሁለትዮሽ፣ አሁንም ሁለትዮሽ፣ ያው እንደዚህ 20 ማለት ነው። ከዛ ዙር እንዞራለን። ይሄንን ይመስላል ማለት ነው። ከዛ እዚህ ጋር 1 2 3 4 5 6 አሉ። ቀጣይ ከላይ ያሉት 12 ነው የሚሆኑት ማለት ነው። እነዚህ እሱን ነው የምንሰራው። ያው 3 ሰንሰለት እንሰራለን። ከዛ 1 2 3 4 5 ከዛ 5 ሰንሰለት 1 2 3 4 5 ከዛ 11 ቆጥረን መሃል ላይ 6 እንሰራለን ማለት ነው። 1 2 3 4 5 6 ያው እዚህ ጋር እንሰራለን። ልክ እዚች ጋር እንደተሰራችው እዚህ ላይ እንሰራለን ማለት ነው። 6 5 ሰንሰለት ማለት ነው የምንሰራው። አሁን 1 2 3 4 5 እንሰራና እዚች ጋር 6 ነው የምንሰራው ማለት ነው። 1 2 3 4 5 ከዛ 6 የመጨረሻ ያ 3 ሆኖ ማለት ነው። ይሄንን ዙሩን እንዞራለን ማለት ነው። 12 ይሆናል አጠቃላይ። ያው ልክ እንደዚህ ማለት ነው የሚሆነው። ቀጣይ አሁንም ሰንሰለት ሰርተን እዛው ሰንሰለት ውስጥ አንድ እንሰራለን። ከዛ አንድዮሽ፣ ከዛ ሁለትዮሽ፣ ከዛ አንድዮሽ፣ መጨረሻ ሁለትዮሽ። ልክ ይሄንን ማለት ነው። ዙሩ እንደዚህ እንዞራለን። ያው ልክ ይሄንን ይመስላል ማለት ነው።